ስሜ ጻዲቁ አለሊ እባላለሁ። የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና በላይ ዘለቀ እዝ የራስ አሞራው ውብነህ ተሰማ ሶስተኛ ኮር የህዝብ ግንኙነት መምሪያ ኃላፊ ነኝ። በመጀመሪያ የተከበራችሁ የአማራ ህዝብ ማስተላለፍ የምንፈልገው መልእክት ሁለት ወይ ሶስት መልእክቶች ማስተላለፍ እንፈልጋለን። ያለው ነገር ምንድነው? ሶስት ነገሮች መናገር ፈልጋለሁ። አንደኛ ነገር በትራንስፖርት ጉዳይ ከጎንደር ወረ ዳባትና ወረ ደባርቅ ወይም ከደባርቅ ወደ ጎንደር አቅጣጫ በራስ አሞራው ውብነህ ተሰማ ሶስተኛ ኮር ቀጠና ውስጥ የሚንቀሳቀስ የህዝብ ትራንስፖርት ቋሚ ታሪፍ አለው። ከቋሚ ታሪፉ ውጭ የተለያዩ አጭበርባሪዎች ሹፌሮችና ረዳቶች ተደራጅተው ከታሪፉ ውጭ ለፋኖ እርዳታ እያደረግነ ነው፣ ለፋኖ ድጋፍ እያደረግነ ነው እያሉ 100 ብርም ሆነ 200 ብር ከአንድ ግለሰብ እየተቀበሉ ነው። ከደባርቅ ወደ ጎንደር የሚሄድንም ከጎንደር ወደ ደባርቅ የሚመጣንም እየተቀበሉ ነው ያለ መረጃው አለኝ። ይህን ስራ የምትሰሩ ወይም ይህን ድርጊት የምታደርጉ ሹፌሮችና ረዳቶች ከድርጊታችሁ ብትቆጠቡ መልካም ነው። ከድርጊታችሁ ካልተቆጠባችሁ ግን እስከ ታርጋ ድረስ መረጃው አለና ማን ምን እንደሚሰራ አለና በኢኮኖሚ የማቆዛቆዝ ህዝብን የማሰቃየት ህዝብን የማንገላታት ስራ የምትሰሩ ሹፌሮችና ረዳቶች ከድርጊታችሁ እንድትቆጠቡ ካልተቆጠባችሁ ግን በተገኘው አጋጣሚ ሁሉ ውሳኔም እርምጃም እንደሚወሰድባችሁ እውቅናው እንዲኖራችሁ። ለምን ለፋኖ ድጋፍ አታደርጉትም? ለፋኖ ገቢ አይሆንም። በመካከል ለናንተ ገቢ፣ ለናንተ ኑሮ ማካበቻ፣ ለናንተ አካውንት ማካበቻ ስለምታደርጉተይ ከዚህ ነገር ከድርጊታችሁ እንድትቆጠቡ ህዝቡን ከማሰቃየት ከማንገላታት እንድትታቀቡ ለማለት እፈልጋለሁ። ከዛ ውጭ ግን ለፋኖ ድጋፍ ልናደርግ ነው እያላችሁ የምትሰበስቡትን ገንዘብ እንሰማለን፣ እናውቃለን። እንዲያው በተቻለ መልኩ ስለ አማራ ህዝብ ስትሉ፣ ስለ አማራ ትግል ስትሉ፣ ስለ ፈጣሪ ስትሉ ከዚህ ድርጊታችሁ ብትቆጠቡና ይህን መከራ የታዘዘበት ጫና ያለበት የሞት ፍርድ የተፈረደበት ህዝብ እናንተም ደግሞ መከራውን ባታጠነክሩበት ስቃዩን ባታበዙበት ለማለት እፈልጋለሁ። ሲቀጥል ማህበረሰቡ ይህን እውነታ ተረድታችሁ ለፋኖ ድጋፍ የሚደረግ ገንዘብ የለም፣ ለፋኖ የሚደርስ ገንዘብ የለም፣ ለፋኖ 100 ብር ክፈሉ 50 ብር ክፈሉ ሲሏችሁ አንከፍልም ብላችሁ የት እንደሚወስዷችሁ እንዴት እንደሚያደርጓችሁ የሚያስሯችሁም ከሆነ የሚያግቷችሁም ከሆነ የሚደበድቧችሁም ከሆነ ማየት አለባችሁ። በቃ ለፋኖ የሚደርስ ገንዘብ የለም። ከጎንደር ደባርቅ፣ ከደባርቅ ጎንደር ለትራንስፖርት እየሄዳችሁ መናኸሪያ ላይ ከቆረጣችሁተይ ደረሰይ ውጭ ወይም ከትኬት ውጭ ለፋኖ ገቢ እያሰባሰብነ ነው እያሏችሁ ረዳቶቹና ሹፌሮቹ የሚቀበሏችሁን 100 ብርም ሆነ 50 ብር 200 ብር የሚሆን አትስጡ፣ አንሰጥም፣ እምቢ ይበሉ። ከዛ ውጭ ግን በገዛ ፈቃዳችሁ እየተበዘበዛችሁ እንደሆነ በገዛ ፈቃዳችሁ እየተበረበራችሁና መከራችሁን እያበዛችሁት እንደሆነ እውቅናው እንድትወስዱ። አንከፍልም ማለት ግን የራሳችሁ ፍላጎት ነው፣ የራሳችሁ መብታችሁ ነው። አንከፍልም እናንተ እያጭበረበራችሁ ነው፣ ለፋኖ አንሰጥም ብላችሁ አስቁሙ። ፋኖ የራሱ የሆነ ቦታ ይኖረዋል፣ ሰዓት ይኖረዋል፣ ህጋዊ ደረሰ ይኖረዋል። የክፍለ ጦር እውቅና የኮር እውቅና ይዞ ደረሰ ህጋዊ ቀረጥ የሚሰበስብበት ወይም ኬላ የሚዘረጋበት ሁኔታ ይኖራል። በአሁኑ ሁኔታ ግን ባለው ሁኔታ ስለሚታወቅ ሹፌሮችና ረዳቶች የራሳቸውን ሀብት ለማካበት ወይም በጎን ለሌላ ሰው የሚልኩት ካለ ወይ ለሌላ ሌባ የሚልኩት ካለ እንጂ ለራስ አሞራው ውብነህ ኮር ለሶስተኛ ኮር የሚደርስ ገቢ እንደሌለ አውቃችሁ ማህበረሰቡ ማንከፍልም በሉ። ሹፌሮችና ረዳቶችም ከዚህ ነገር እንድትቆጠቡ ማለት ፈልጋለሁ። ይህ በእንዲህ እንዳለ በሁለተኛ ደረጃ በምረት ሁኔታ መንግስት ይህ አራጅ ጨፍጫፊ ፓርቲ ብልጽግና ፓርቲ የሚያስተላልፈው መልእክት አለ። በጎጃም ሁሉ ምረት ገብቷል፣ በወሎ ምረት ገብቷል፣ በዚህም ሁሉ ምረት ገብቷል። አመራሮቹ ሀገር ጥለው ሸሽተዋል፣ ጠፍተዋል። ኤርፖርት ላይ ብር ይዘው ሲሄዱ ይዘናቸዋል፣ አስረናቸዋል። እንደዚህ አይነት የተሳሳተ ፕሮፓጋንዳ የሚነዛ ፓርቲ አትስሙት። እኛ ከዛ አይደለንም። ብንጠፋ ስራችን እየሰራን ነው። ወደ ሚዲያ ባንቀርብ ስራችን እየሰራን ነው። ከዚህ በተለየ ግን ምረት ገብቷል፣ ሁሉ እንዲብሏል፣ እንደዚህ ጠፍቷል። አዎ ምረት ያስገባቸው ሰዎች አሉ። ከበፊቱም
ስረቁ፣ ዝረፉ፣ ህዝብን አሰቃዩ ተብሎ አላማ የተሰጣቸው አጀንዳ የተሰጣቸው በየከተማው ዳባት ደባርቅ በየከተማው ምረት የገቡትን ታውቋቸዋላችሁ። መቀነት ሲፈቱ የነበረ እሴት ሲያስሩ የነበረ ህፃን ሲያስሩ የነበረ ሲዘርፉ የነበረ ከሰላም አስከባሪ ጋር ከመከላከያ ጋር ከመንግስት ጋር እጅና ጓንቱ ነው ሲሰሩ የነበሩ አካላት እነዚህ ናቸው ምረት ገቡ የሚባሉ። ትክክለኛው ፋኖ ለአማራ ነጻነት የሚዋጋው ውድ ህይወቱን መስዋዕት የሚያደርገው ንጹህ አደረጃጀት ያለው ፋኖ አንድም ፋኖ ምረት የገባ ፋኖ የለም። ለስርቆት የተሰማራ ለዝርፊያ የተሰማራ ራሱ ይሄ አራጁ ጨፍጫፊው ብልጽግና ፓርቲ አዋቅሮ አደራጅቶ ወደ ውጭ አደራጅቶ ያወጣቸው ኑ ግዳጃችሁን ጨርሳችኋል፣ ህዝብን ማሰቃየታችሁን በደንብ አሰቃይታችሁታል፣ ህዝቡን በደንብ አሳቃችሁታል፣ ኑ ተመለሱ ሲላቸው ደግሞ ፊትም ውጡ ወዳላቸው አካል አሁንም ተመልሰው ኑ ሲላቸው መጥተዋል። እነሱ ታዛዥ ናቸው። ውጡ ሲባሉ ወጥተዋል። ህዝብ ገቱ ህዝብ ሰሩ ሲባሉ ያስራሉ ያግታሉ። ኑ ተመለሱ ሲባሉ ደግሞ ይመለሳሉ። በአማራ ህዝብ እንማ በአማራ ህዝብ ፎቆቃ መደሰት የሚፈልጉ አካላት በብልጽግና ታዘው ፊትም ውጡ ተብለው ወጥተዋል። አሁንም ግቡ ሲባል ገብተዋል። ለአማራ ነጻነት የሚዋጋ ትክክለኛ ፋኖ አደረጃጀት ያለው ፋኖ በኮር በክፍለ ጦር የታቀፈ አንዳችም ለአማራ ነጻነት የወጣ ፋኖ ግን ምረት እንዳልገባ እውቅናውን እንድትይዙልን እፈልጋለሁ። ከዛ ውጭ ግን የሚነዛው ፕሮፓጋንዳ የፋኖ አመራሮች ጠፍተዋል፣ የፋኖ አመራሮች ወደ ውጭ ሀገር ተሰደዋል፣ ወደ ውጭ ሀገር ሊሄዱ ይዘናቸዋል፣ አስረናቸዋል፣ ውሸት ነው። ከዚህ እውነታ ታቀሙ። ተስፋ ለማስቆረጥ በፋኖ ትግል ላይ ተስፋ እንድትቆርጡ አላማው የተሳሳተ መስሎ እንዲታያችሁ አድርጎ መንግስት በሚነዛው ፕሮፓጋንዳ እንዳትታለሉ። ስራ እየሰራን ነው። ለአማራ ነጻነት ለአማራ ህዝብ ሲባል የምንተወው ነገር ይኖራል፣ የምናሳልፈው ነገር ይኖራል። ጊዜ ሰተን ግን በጊዜ ሂደት እናስተካክለዋለን። ምናልባት በየቦታው የብልጽግና ወንበር አስጠባቂ አራጅ ጡት ቆራጭና ጨፍጫፊ ቡድን በየቦታው ሲገባ ዝም ስላልነው የጠፋነ የተሸነፍነ የወደቅነ እንዳይመስላችሁ። ለማህበረሰባችን ስንል ለአዝመራችን ስንል ለማህበረሰቡ ደህንነትና ላለው ለምግብ ፍጆታ እስከሚያሳካ ድረስ እኛ ታግሰናል። ነገሮች ከተስተካከሉ ግን በቅርብ ጊዜ ነገሮችን አስተካክለን ይህን አራጅ ጨፍጫፊ ጡት ቆራጭ ቡድን ወደ መጣበት ቦታ ስለምንመልሰው እስከዛ በትግስት እንድትጠብቁና እንድትታገሱና ብልጽግና ፓርቲ የሚነዛውን የሐሰት ፕሮፓጋንዳ ሰምታችሁ እንዳትሸረሸሩ እንዳትታለሉ ማለት እፈልጋለሁ። አመሰግናለሁ።